በነገራችን ላይ እዚህ ግሪክ ውስጥ በጣም የሚበዛው ስም ማን ይመስላችኋል? ከወንድና ከሴት የሚገርማችሁ የወንድ የሚበዛው ስም በእነሱ አጠራር ልጥራው ጽፌዋለሁ። ምክንያቱም ጠየኳቸውና እነሱ ፕሮናውንስ የሚያደርጉበት አደራረግና ፈጽሞኛ አይገናኙም። ታውቃላችሁ ከእንግሊዘኛውም አይገናኙም እነሱ የሚጠሩበት ማለት ነውና እና እዚህ ሀገር የሚበዛው በጣም የወንድ ስም በጣም የሚታወቀው ዮርጎስ ነው የሚለው። ሲጽፉት በጂ ሊጀምር ይችላል እናንተ በእንግሊዘኛ ስታደርጉት ማለት ነው። በእንግሊዘኛ ስትጠሩት ወይ በመናም እነሱ ግን አክቹሊ በእነሱ በግሪክ ወርድ ሲጽፉት ግን ዮርጎስ ብለው ነው የሚጠሩት። ዮርጎስ ነው ፕሮናውንስ ያደርጉት። ዮርጎስ ማለት ደግሞ ጊዮርጊስ ማለት ነው። እና በጣም ብዙ ወንዶች ስማቸው እዚህ ሀገር ጊዮርጊስ ነው። በጣም ብዙ የሴቶች ስም ደግሞ ማን ይመስላችኋል? አሁንም ያው ኦርቶዶክስ ስለሆኑ ከዚህ ጋር የተገናኘ ነውና የብዙ ሴቶች ስም ደግሞ ማርያም ነው እዚህ ሀገር። እነሱ ግን ማርያምን ቀጥታ ማርያም ብለው አይጽፉም። ሲጽፉትም እነሱ ሲያወሩትም የሚሉት ፓናጊያ ነው የሚሉት ማርያምን ፓናጊያ ብለው ነው የሚጠሯት ማርያምን ማለት ነውና ዮርጎስና ፓናጊያ ነው በጣም የሚበዛው ስም ወይም ደግሞ ጊዮርጊስና ማርያም ነው የሚበዛው ስም ወይም ማሪያና ጆርጅ እንደማለት ነው። እንደዛ ብለው ነው የሚጠሩትና የብዙ ወንዶችና ሴቶች ስም ይሄ ነው። እዚያ የገጠሙኝ ብቻ ናቸው ወይስ እስቲ ግሪክ የምትኖሩ ንገሩኝ። ሲሪየስሊ ላይክ በጣም ፈገግተኞች ናቸው ህዝቦቹ ማለት ከዚህ በፊት ብዙ አገር ጎብኝቻለሁና ዝም ብላችሁ ስታያቸው በቃ አብዛኞቹ ሰው እንደ ተቆሳተሩ ምናምን ዌስተርኖቹ ጋር ስትሄዱ ደግሞ ወደ አሜሪካም ዩሮፕም ደግሞ የውሸት ፈገግታ በቃ አለ አይደል ልክ ሲያዋራችሁ አይደል ወይ ደግሞ ሲያዩዋችሁ ምናምን እናንተ ዞር ስትሉ እነሱ ዝም ብለው እኔ ሲሪየስሊ በጣም ከሚገርመኝ ነገር አንዱ እሱ ነው። በቃ የውሸት ፈገግታ ይችሉበታል። ላይክ ይሄ ልክ ሰላም ሲሏችሁ ወይ እንደዚህ ስትገናኙ አለ ታው ይሉና በቃ ልክ እናንተ I'm doing well ምናምን ብላችሁ ቀና ስትሉ ኦሬዲ ዝም ብሎ አኩርፏል እና በጣም ይገርመኛል እንትና